ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። አሜሪካ በኢራን ላይ መጠነ ሰፊ የአየር ድብደባ የመክፈት እድልን እያጤናች መሆኑ ተሰማ። በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የዶናልድ ትራምፕ አስተዳደር በኢራን ወታደራዊ ኢላማዎች ላይ ጥቃት ሊሰነዝር የሚችልበትን አማራጭ እያጠና መሆኑን ዎል ስትሪት ጆርናል ዘገበ። የአሜሪካ ባለስልጣናት አስፈላጊ ሆኖ ከተገኘ በኢራን ውስጥ በሚገኙ በርካታ ወታደራዊ ተቋማት ላይ መጠነ ሰፊ የአየር ድብደባ ስለሚፈጸምበት ሁኔታ የመጀመሪያ ደረጃ ውይይት አድርገዋል። ፕሬዚዳንት ትራምፕ የኢራን ባለስልጣናት ሰላማዊ ሰልፈኞችን መግደል ካላቆሙ በጣም ከባድ እርምጃ እንደሚወስዱ አስቀድመው አስጠንቅቀዋል። ትራምፕ በትላንትናው ዕለት ባስተላለፉ መልእክት ኢራን ከምንጊዜውም በላይ ነፃነት እየፈለገች ነው፣ አሜሪካ ለመርዳት ዝግጁ ናት ብለዋል። እስካሁን ድረስ ጥቃቱን ለመፈጸም በአሜሪካ ባለስልጣናት መካከል ሙሉ ስምምነት ላይ አልተደረሰም። ጥናቱ እንደ መደበኛ ወታደራዊ ዝግጅት እንጂ ጥቃቱ በቅርቡ እንደሚፈጸም የሚያሳዩ ምልክት አለመኖሩን ተገልጿል። ለጥቃቱ ዝግጅት በሚል እስካሁን የተንቀሳቀሰ ወታደርም ኃይል ሆነ ትጥቅ የለም ተብሏል። በኢራን እየተካሄደ ያለው የህዝብ ተቃውሞና የአሜሪካ ቀጣይ እርምጃ በቀጠና ያለውን ስጋት ከፍ አድርጎታል። በኢራን ከቁጥጥር ውጭ ሆኗል የተባለው የኑሮ ውድነት የቀሰቀሰው የተቃውሞ ሰልፍ አገሪቱን በከባዱ እየናጣት ነው ተባለ። ርዕሰ ከተማዋ ቴህራን እና በሌሎችም ከተሞች የተቃውሞ ሰልፉ ከጀመረ 2 ሳምንታት ማስቆጠሩን ቢቢሲ አስታውሷል። ተቃውሞ አድማሱን እያሰፋ መምጣቱን ይነገራል። የተቃውሞ ሰልፉ በግጭት ጭምር እየታጀበ ነው ተብሏል። በግጭቱ 22 ሰዎች ሲገደሉ ከመካከላቸው 6ቱ የጸጥታ ባልደረቦች እንደሆኑ ተጠቅሷል። የሰብአዊ መብት ተሟጋቾች የግጭቱ ሟቾች ብዛት ከተጠቀሰው በላይ ነው ማለታቸውም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የጸጥታ ኃይሎች በሰልፈኞች ላይ የሚተኩሱ ከሆነ እኛም በእነሱ ላይ እንተኩሳለን የሚል ዛቻቸውን ደግመውታል። የኢራኑ መንፈሳዊ መሪ አያቶላ አሊ አሚኒ የውጭ ኃይሎች ቅጥረኞች ናቸው ያሏቸውን የተቃውሞ ሰልፈኞች በጭራሽ እንደማይታገሱ ተናግረዋል። የጂ7 ጉባኤ ለትራምፕ ልደት ሲባል ለሌላ ጊዜ ተራዘመ። የበለጸጉ ሀገራት የሚሳተፉበት የጂ7 ጉባኤ በጎርጎሮሲያኑ ከሰኔ 14 እስከ 16 እንዲካሄድ ቀን ተቆርጦለት ነበር። ሆኖም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ80ኛ የልደት በዓላቸው ሰኔ 14 ቀን በዋይት ሃውስ የሚከበር በመሆኑ ጉባኤው ይካሄዳል ተብሎ ከታቀደለት ቀን እንዲራዘም መደረጉን የፈረንሳይ ዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። የዘንድሮ የጂ7 ጉባኤ በፈረንሳይ አቪያን ለስፔንስ በተባለ ከተማ የሚካሄድ ነው። ይሁን እንጂ ፖለቲኮ የተሰኘ የአሜሪካ መጽሔት እንደዘገበው ጉባኤው ከሰኔ 15 እስከ 17 እንዲዛወር ተደርጓል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ጉባኤው ወደ ሌላ ቀን የተገፋው ከጂ7 ሀገሮች ጋር በተደረገው ምክክር መሆኑን ተናግረዋል። ጂ7 አሜሪካን፣ ብሪታንያን፣ ፈረንሳይን፣ ጀርመንን፣ ጣሊያንን፣ ካናዳን እና ጃፓንን ያቀፈ ነው። የጂ7 እያንዳንዱ ዓመታዊ ጉባኤ በአባል ሀገራቱ በዙር ይካሄዳል። ዩናይትድ ስቴትስ በትራምፕ የልደት ቀን ማለትም ሰኔ 14 ቀን የሰንደቅ ዓላማ ቀንን ታከብራለች። በዚህ ዓመት ለትራምፕ መዝናኛ በዋይት ሃውስ ግቢ ውስጥ የማርሻል አርት ውድድር ለማድረግ አቅዷል። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን በ2022 በስልጣን ላይ እያሉ 80 ዓመት የሞላቸው ቢሆንም በአነስተኛ ዝግጅትን ማክበርን መርጠዋል ሲል ዘገባው አመልክቷል። ለቀናት ከዘለቀ ውጊያ በኋላ የሶሪያ ጦር ኤልፖ ከተማን ከኩርድ ተዋጊዎች ሙሉ በሙሉ ነፃ ማድረጉን ቅዳሜ ጠዋት አስታወቀ። የኩርድ ተዋጊዎች የሶሪያ ጦርን መግለጫ አጣጥለው ውጊያውን ቀጥለዋል ብለዋል። የሶሪያ መንግስት ኃይሎች እና የኩርድ ተዋጊዎች ከማክሰኞ አንስቶ በሚሊዮን የሚቆጠሩ ሕዝብ በሚኖርባት የሶሪያ ጥንታዊ ከተማ ኤልፖ ላይ እየተፋለሙ ይገኛሉ። እንደ አዣን ፍራንስ ዘገባ በውጊያው ከ20 በላይ ሰዎች ተገድለዋል። የጊዜያዊ ፕሬዝዳንት አህመድ አልሻር ወታደሮች በኩርድ ቁጥጥር ስር የሚገኘው የሼክ ማክሱድ አካባቢ 55 በመቶ ክፍል መቆጣጠራቸውን የአልጀዚራ አረብኛ ዝግጅት ቀደም ብሎ የሶሪያ ጦርን ዋቢ አድርጎ መዘገቡን የፈረንሳዩ የዜና ወኪል የአጃንስ ፍራንስ ፕሬስ ዘገባ ያመለክታል። እንደ ዜና አውታሩ መረጃ በአካባቢው የተካሄደው ውጊያ ሸሽተው የተሰደዱ ሰዎች ቁጥር
162,000 ደርሷል። ለቀናት በኤልፖ የዘለቀው ውጊያ ከአንድ ዓመት ገደማ በፊት የቀድሞ ፕሬዝዳንት በሽር አልአሳድ ከስልጣን ከተወገደ በኋላ ከባዱ ነው ተብሏል። በከተማዋ ለአርብ አጥቢያ ለተወሰኑ ሰዓታት የተኩስ አቁም ተግባራዊ ሆኖ ነበር። ለመንግስት ገለጻ ይህ የሆነው የኩርድ ተዋጊዎች በሚሊዮን የሚቆጠር ህዝብ የሚኖርባትን ከተማ ኤልፖ በፈቃደኝነት ለቀው እንዲወጡ እድል ለመስጠት ነው። ይሁንና የኩርድ ተዋጊዎች ለመልቀቅ ምንም አይነት ፍላጎት እንደሌላቸው አጽንኦት ሰጥተዋል። የሰሜን ምስራቅ ሶሪያ ይበልጡ ክፍል አሁንም በኩርድ መከላከያ ኃይል በምህጻሩ ኤስዲኤፍ ተዋጊዎች ቁጥጥር ስር ይገኛል። የሱዳን ወታደራዊ መንግስት መሪና የጦር ኃይሉ የበላይ ጀነራል አብዱል ፈታህ አልቡርሃን አርኤስኤፍ ረድተዋል ተብለው ከታሰሩት መካከል 400 ሴቶች ከእስር እንዲለቀቁ ማዛቸው ተሰማ። በአልቡርሃን ትዕዛዝ የሚለቀቁት የርዕሰ ከተማዋ ካርቱም መንትያ ከሆነችው አምዱርማን የተያዙ እንደሆኑ አናዶሉ ጽፏል። ከእስር የሚለቀቁት አብዛኞቹ ከልጆቻቸው ጋር የታሰሩ እናቶች ናቸው ተብለዋል። በጅምላ ታፍሰው የታሰሩ የአርኤስኤፍ ደጋፊዎች የተሳትፎ ደረጃቸው እንዲለይም አልቡርሃን ማዘዛቸው ተሰምቷል። ይህም እስረኞች ያልዘገየ ፍትህ እንዲያገኙ ያስችላል መባሉ ተጠቅሷል። የሱዳን መንግስት ጦር ከአርኤስኤፍ ፈጥኖ ደራሽ ኃይል ጋር ሲዋጋ ከ2 ዓመት ከ8 ወራት በላይ ሆኖታል። ጦርነቱ ከጊዜ ወደ ጊዜ ሰብአዊ ቀውሱን እያባባሰ መምጣቱ ይነገራል። ትራምፕ ስለ ጤና ሁኔታቸው ያልተጠበቀ ሚስጥሮችን አወጡ። የ79 ዓመቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዎል ስትሪት ጆርናል ጋር ባደረጉት ሰፊ ቃለ ምልልስ ስለ ጤናቸው የሚነሱ ጥያቄዎችን በንዴት እያጣጣሉ አንዳንድ አስገራሚ እውነታዎችን ተናግረዋል። ትራምፕ ለ25 ዓመታት ያህል በቀን 325 ሚሊግራም አስፕሪን እንደሚወስዱ አምነዋል። ይህም ከሐኪሞች ትዕዛዝ 81 ሚሊግራም በእጅጉ የላቀ ነው። ደሜ እንዲወፍር አልፈልግም ሲሉ ምክንያታቸውን ገልጸዋል። የመዋቢያ ሜካፕ አጠቃቀም ስፕሪን በብዛት መውሰዳቸው እጃቸው ላይ በቀላሉ ሰማያዊ ጥቁር እንዲፈጠር አድርገዋል። ይህንን ለመሸፈን ግን ሜካፕ እንደሚጠቀሙ በግልጽ ተናግረዋል። ለ10 ሰከንድ ብቻ ነው የሚፈጅብኝ ብለዋል። ከጎልፍ ውጪ ምንም አይነት ስፖርት እንደማይሰሩና እንደ ሩጫ ማሽን ያሉ እንቅስቃሴዎች አሰልቺ እንደሆነባቸው ገልጸዋል። አይኖችን የምጨፍነው ዘና ለማለት ነው እንጂ እንቅልፍ ወስዶኝ አይደለም ሲሉ ስብሰባ ላይ እንቅልፍ ይወስዳቸዋል ለሚባለው ትችት መልስ ሰጡ። ፎቶግራፍ አንሺዎች አይኖችን አርገበግብ ነው የሚይዙኝ ሲሉ ምላሽ ሰጥተዋል። የግል ሐኪማቸው ካፒቴን ሸን ባርቤላ ፕሬዝዳንቱ በቅርቡ ባደረጉት የሲቲ ስካን ምርመራ ምንም አይነት የልብ ወይም የጤና ችግር እንዳልተገኘባቸውና በጣም በጥሩ ጤንነት ላይ እንደሚገኙ አረጋግጠዋል። ትራምፕ በታሪክ በስልጣን ላይ የሚገኙ አንጋፋው የአሜሪካው ፕሬዝዳንት መሆናቸው በጤናቸው ላይ ያለው ክትትል እንዲበረታ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በውድም ሆነ በግድ የአሜሪካ አካል አደርጋታለሁ አሉ። ትራምፕ ግሪንላንድን እኛ ካልወሰድናት ሩሲያና ቻይና ሊቀራመቷት ይችላሉ የሚል ምክንያት ማቅረባቸውን አልጀዚራ ጽፏል። ትራምፕ 47ኛ የአሜሪካ ፕሬዝዳንትነት ወደ ዋይት ሃውስ ከተመለሱ ወዲህ ግሪንላንድ የአሜሪካ አካል በማድረጉ ጉዳይ በተደጋጋሚ ተናግረዋል። በአርክቲክ ክበብ የምትገኘው የግሪንላንድ የአውሮፓዊቷ ዴንማርክ የራስ ገዝ ግዛት ነች። የዴንማርክ መሪዎች የትራምፕን ውጥን ሉዓላዊነታችንን የሚጋፉ ድርጊት ነው በሚል አጥብቀው እየተቃወሙ ነው። የግዛቱ ፖለቲከኞችም ግሪንላንድ አትሸጥም አትለወጥም ሲሉ መቆየታቸውን መረጃው አስታውሷል። በየመን የመገንጠል ዓላማ ነበረው የተባለው ኤስቲሲ ከእንግዲህ አመፅ እርም የሆነብኝ ታጣቂዎችንም በትኛለሁ ማለቱ ተሰማ። የኤስቲሲን ህልውና ማክተም ወቁልኝ ያሉት ወደ ሳውዲ አረቢያ ለንግግር አቅንተው የነበሩት የቡድኑ ልዑካን እንዲሆኑ ዘኒው አረብ ጽፏል። በተባበሩ አረብ ኤምሬትስ ግን ኤስቲሲ ህልውና አጥቷል ባሉን ማስተባበላቸው ተሰምቷል። ቡድኑ በተባበሩት አረብ ኤምሬትስ ሲደገፍ መቆየቱን መረጃው አስታውሷል። ኤስቲሲ ደቡባዊውን የየመን ክፍል በመነጠል ነፃ ሀገር የማድረግ ውጥን እንደነበረው ይነገራል። የቡድኑ ነገር ሳውዲ አረቢያን እና ደጋፊዎች ነች የምትባለውን የተባበሩት አረብ ኤምሬትስ ከክፉ እንዳደረሳቸው መረጃው አስታውሷል። በርካታ ዓለም አቀፍ አየር መንገዶች ወደ ኢራን የሚደረጉ በረራዎችን ሰረዙ። በኢራን ውስጥ እየተካሄደ ያለው መጠነ ሰፊ ጸረ መንግስት ተቃውሞ
የመንግስት የኃይል እርምጃና የተጣለው የኮሚኒኬሽን እገዳ ተከትሎ በርካታ ዓለም አቀፍ አየር መንገዶች ወደ ሀገሪቱ የሚያደርጉትን በረራ ማቋረጣቸውን አስታወቁ። ቅዳሜ ጥር 2 2018 ዓ.ም በረራቸውን ካቋረጡት መካከል የጀርመኑ ሉፍታንዛ፣ የቱርኩ ቱርኪሽ ኤርላይንስ፣ የዱባይ ፍላይ ዱባይ፣ የኳታሩ ኳታር ኤርዌይስ እና የዱባይ ኤምሬትስ 17 በረራዎችን ሰርዘዋል። አየር መንገዶቹ ሁኔታውን በቅርበት እየተከታተሉ መሆኑንና እንደ አስፈላጊነቱ የበረራ መርሃ ግብሮቻቸውን እንደሚያስተካክሉ ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።